ጳጳሱ ትክክል ነው የተናገሩት። ትክክል ነው። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብ። የሆነ ነገር ከመናገር በፊት አይዟቸው አሁን ተረጋጉ፣ ደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ። አንድ ነገር ልናገር ነው። ጥሩ ነው። ሰማያዊው መልአክ እኮ እንደዚህ ነው። ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪው ነው። ባህሪው ነው። እና አትደንግጡ። ቤዛ ኢየሱስ ነው። ቤዛ ይታለ እንዴ ማን ታዲያ ቤዛ አይደለችም አለ። የሷ ቤዛነትና የሱ ቤዛነት አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራለህ። ማፈር ነው ያለብህ። የሷ ቤዛነትና የሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት ነው እንዴ? እንደዛ ነው። ምን ያንሳታል? ሙሴ ቤዛ ከተባለ እንትና ቤዛ ከተባለ እሷስ 9 ወር በማህፀኗ ተሸከም እንዴ? ይሄን ማን ካደ? እኮ ትልቅ ነገር ነው። በሰው ልጆች ህይወት ውስጥ ከሆነው ነገር ሁሉ ቀዳሚውና ትልቁ ነገር ነው ይሄ። አምላክን በማህፀን ተሸክሞ መውለድ ትልቅ ነገር ነው። ይሄ አለበቃም ሲልህስ ትጨምረና ታጠጋጋለህ።